ዶክተር አለማየሁ ዋሴ በቤተክርስቲያን ደን ልማት ላደረጉት አስተዋጽኦ ከቅድስት ቤተክርስቲያን ሽልማት ተበረከተላቸው። ሰላም ጤና ይስጥልኝ ኦርቶዶክሳውያን፣ ይህ ወዳጅ ቲዩብ ወዳጅ መረጃ ነው። ዶክተር አለማየሁ ዋሴ ይባላል። የእመጓ የዝጎራ የመርበብትና የሰበዝ መጽሐፍ ደራሲ ነው። የሚኖረውን የሚያስተምር ብርቱ ሰው ነው። ስለሱ የሰማሁትን እውነታዎች ልንገራችሁ። በሚሰራበት መስሪያ ቤት ጠንካራ ስራ አስኪያጅ ስለሆንክ ደሞዝህ በእጥፍ አሳድጋል ተብሎ በቦርድ የተወሰነለትን ደሞዝ አልቀበልም ብሎ በደብዳቤ መልሷል። ከአንድ መንግስታዊ ያልሆነ ድርጅት ውስጥ ለስራ ተወዳድሮ ካለፈ በኋላ ደሞዙ ስለበዛ ቅጥሩን ሰርዞ ያውቃል። 80 ሺህ ብር ከወር የቤትና የራሱ ወጪ ውጪ ያለውን የባንክ ገንዘቡን በየወሩ ለነዳያን ለገዳማት ይሰጣል። የዶክተር አለማየሁ መርህ ምን መሰላችሁ? የራሱንና የቤተሰቡን ኑሮ ስታንዳርድ አበጅቷል። ቤት አለኝ ይልህና የቤቱን አይነት ግን አትጠይቁኝ ይልሃል። መኪና አለኝ ይልህና የመኪናዬን አይነት ግን አትጠይቁኝ ይልሃል። የምኖረው ከተማ ነው ይልህና የት ከተማ ግን እንዳትለኝ ይልሃል። ምክንያቱም ይላል ከቤት በላይ ቤት፣ ከመኪና በላይ መኪና፣ ከከተማ በላይ ከተማ አለ። ከቀበቶ በላይ እንኳን ቀበቶ አለ። የቀበቶ ስራው ግን ሱሪ እንዳይወልቅ ማድረግ ነው ይላል። በአጠቃላይ ዶክተር አለማየሁ ምኞትን በጥልቅ ጉድጓድ ቆፍሮ የቀበረ የገንዘብን አቅም ያሳነሰ ምርጥ ሰው ነው። ታዲያ ለዚህ ታላቅ ሰው ባሳለፍነው ሰኔ 4 ቀን 2017 ዓመተ ምህረት የአመልድ ኢትዮጵያ ዋና ዳይሬክተር በደን ልማት ላደረጉት አስተዋጽኦ ከቅድስት ቤተክርስቲያን ሽልማት ተበርክቶላቸዋል። የቤተ ክርስቲያናቱ ተወካዮች እንደገለጹት በዶክተር አለማየሁ ዋሴ የሚመራው አመልድ ኢትዮጵያ በአካባቢያችን ለሚገኙ ጥንታዊ ገዳማትና አድባራት ተፈጥሯዊ ደኖቻቸውንና ይዞታቸውን እንዲጠብቅ ህብረተሰቡን በማስተባበር አጥራቸው እንዲታጠርና በአካባቢው ለሚገኙ ደሃ ማህበረሰቦች የኑሮ ማሻሻያ ድጎማ በማድረግ ያደረገውን ተግባራት አውስተው ተወካዮቹ ምስጋና አቅርበዋል። የአመልድ ኢትዮጵያ ዋና ዳይሬክተር አለማየሁ ዋሴ እንደተናገሩት ለመጀመሪያ ጊዜ ከፕሮጀክት ተጠቃሚዎች መካከል ምስጋና ያቀረቡ መሆናቸውን አውስተው በቀጣይ የቤተክርስቲያን ደንን መሰረት ያደረገ የመልክዓ ምድር መልሶ ማልማት ፕሮጀክት ስራ በሌሎች ቦታዎች ተጠናክሮ እንደሚቀጥልና በአካባቢው የተሰራው ስራ ውጤታማ መሆኑን አድንቀዋል። ዶክተር አለማየሁ ዋሴ ከ1997 ዓመተ ምህረት ጀምሮ በቤተክርስቲያን የደንና ብዙሃን ህይወት ዙሪያ የተለያዩ ጥናቶችን ከተለያዩ ዩኒቨርሲቲዎች ጋር በማካሄድ ለዓለም አቀፍ ማህበረሰብ ግንዛቤ መፍጠር የቻሉ ሲሆን እመጓ፣ መርበብት እና ዝጎራ በተባሉ መጽሐፎቻቸው አንቱታን ያተረፉ መሆናቸውን ይነገርላቸዋል። የዘገባው ምንጭ አመልድ ኢትዮጵያ ነው። የወዳጅ ቲዩብ ተከታታዮች እንደዚህና የመሳሰሉ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።